ወንበር ሲዘረጋ የክብርን ሽልማት ለራሱ ሲያስጠጋ ድንግል እንደ ባሪያ ውሃ ተሸክመሽ ጌታን በትሕትና ታገለግያለሽ። ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰው ለራሱ ወንበር ሲዘረጋ የክብር ሽልማት በራሱ ሲያስጠጋ ድንግል እንደ ባሪያ ውሃ ተሸክመሽ ጌታን በትሕትና ታገለግያለሽ። በደመና ነይ በደመና በደመና ነይ በደመና እመቤታችን ተህልና ሙሽራዬ ማርያም አበባዬ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እማምላክ ግቢ ከቤቴ ወርቀ ዘቦ ለብሰው ከቤቱ ከሞሉት በሐርና በዕንቁ ከተንቆጠቆጡ በሰው ፊት ያማረ ብዙ ሆነ ሳለ ጌታ ግን ወደደሽ እናቴ ነሽ አለ። ነይ በደመና ነይ በደመና በደመና ነይ በደመና እመቤታችን ማርያም አበባዬ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማምላክ ግቢ ከቤቴ አሳድጎ ሳለ መልአኩ መግቦ ተሸልመው ሳለ እጅግ በትሕትና ስላገለገልሽው እንደ ኪሩቤል ጌታን ተሸከምሽው። በደመና ነይ በደመና ነይ በደመና እመቤታችን ተህልና ሙሽራዬ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ ከቤቴ የባሪያውን ውርደት ተመልክቷልና ለወለድሽው ንጉሥ ይድረሰው ምስጋና ከልብ ንጽሕት እንላለን እኛ ለዘላለም ነይ በደመና ነይ በደመና እመቤታችን ተህልና ሙሽራዬ ሰሎሞን ያለሽ ማርያም አበባዬ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ ብዙ ልጆች አሉ በስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃ ለእኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። ብዙ ልጆች አሉ ለስሙ ምስክር በዙሪያው ያሉትን ስለ ፍጹም ምልጃው ለእኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። ከመላእክት ክብሮ ከፍ ከፍ ብሎ በአምላክ የተሾመ ዘንዶውንም ጥሎ አሳዳጊዬ ነው ሆኖ እናት አባቴ ሚካኤል ባለበት ይሸሻል ጠላቴ። ብዙ ልጆች አሉ ለስሙ ምስክር ስለ ፍጹም ምልጃው ለእኔ ግን ይለያል ስለው ደስ
ደስ ይለኛል ከሚታየ ሁሉ ልቤ ከሚፈራ ካላየሁት ነገር ጠላት ከሰወረ ያድነኛል ፈጥኖ ከመንገዴ መጥቶ ሚካኤል ኃያሉ ክንፎቹ ዘርግቶ ብዙ ልጆች አሉ ለስሙ ምስክር ስለ ፍጹም ምልጃው ለኔ ግን ይለያል ስለው ደስ ይለኛል በባሕራት ታሪክ በነ ተላፊኖስ ማፎመያ መዝገብ በነ ዱራታኦል በነቢዩ ዳንኤል መች ይፈጸምና የሚካኤል ሥራ ይቀጥላል ገና ብዙ ልጆች አሉ ስለ ፍጹም ምልጃው ለኔ ግን ይለያል ስለው ደስ ይለኛል ክብር ለሚገባ ክብርን እንሰጣለን ንጉሥ ለወደደው እንሰግድለታለን እንኳን ለሚካኤል ለሚቆም ጌታ ክብርን እንሰጥ የለ ለመንግሥቱ ሮማ ብዙ ልጆች አሉ በዙሪያው ያሉትን አግቷለ ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል ብዙ ልጆች አሉ በዙሪያው ያሉትን አግቷለ ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል ገድሉ ተአምራቱ እጅግ ብዙ ነው ጣዖትን አዋርዶ Guys, get in line, get in line. A line, back, line. This is line. ኢትዮጵያ ገድሉ ተአምራቱ እጅግ ብዙ ነው የተሸለመው ተክለ ሐዋርያ ኢትዮጵያ ዳግማዊ ዮሐንስ ዘፍሬ ታጠቀ ንጹሕ ባህታዊ ጠላት ያስጨነቀ የጸጋው ዛፍ ፍሬ ዛፍ ሆኖ በቀለ በደብረ ሊባኖስ ቃኝ አስከተለ እጅግ ብዙ ነው ጣዖትን አዋርዶ የተዋሕዶ ኮከብ ኢትዮጵያ ደካማ መስሏቸው በአንድ እግሩ ቢያዩት ባለ ስድስት ክንፉ ተክልዬን አባት እሱስ አንበሳ ትናገር ደብራቶ ለጊዮን ሲወረድ ፈተከናቶ ገድሉ ተአምራቱ እጅግ ብዙ ነው የተሸለመው ተክለ ሐዋርያ ኢትዮጵያ ከካህናት መካከል ሩደው ተክልዬ መጣ ከገዳም ልሳለን ብዬ ኢትዮጵያዊ ቅዱስ አባ ተክለ ሃይማኖት ወልድ ዋሕድ ብለህ ምድሪቱን ቀደስካት እጅግ ብዙ ነው የተዋሕዶ ኮከብ ኢትዮጵያ የባረከው ውሃ የረገጥከው መሬት ጥላ ያረፈበት ሆኗል ጸበልነት ኑና ተመልከቱ ደዌያን ሲፈቱ ይሰብካል ተክልዬ ዛሬም እንደ ጥንቱ ገድሉ ተአምራቱ እጅግ ብዙ ነው የተሸለመው ተክለ ሐዋርያ ኢትዮጵያ ገድሉ ተአምራቱ እጅግ ብዙ ነው የተሸለመው ተክለ ሐዋርያ አባት ኢትዮጵያ እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ማንም የለምና
እልል በሉ ቁሙ ለምስጋና እልል በሉ ቁሙ ለምስጋና እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና ባህር ላይ እስኪታይ መሬቱ ፈርዖን ወደቀ አልሰራም ትምክህቱ በእንተን ተራመዱ ኃይለኞቹ ይኸው ተዋረዱ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና ታሪኩ ጊዜ የማይደፈረ ይኸው ፈራረሰ የሰው ልጅ ሳይነካ ኃይለኞቹ ቢበረታቱብን እንጸናለን በእርሱ ተደግፈን እግዚአብሔር ያለ ማንም የለምና እግዚአብሔር ያለ ቆሙ ለምስጋና ቆሙ ለምስጋና ተወረወረ የጠላታችን ጦር ሜዳ ላይ ወደቀ ጋሻ ሆኖ እግዚአብሔር በስላሴ ይድረስ ምስጋናችን ተሸነፈ አዳኝ ጠላታችን እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና ቁሙ ለምስጋና ባህር ላይ ሲራመድ ሞገስ አለው እሱ በግርማው ጸጥ ይላል ንፋሱ የድንግል ልጅ እኛ ምናመልከው ከሃሊ ነው የለም የሚሳነው እንደ እግዚአብሔር ያለ ማንም የለምና ቁሙ ለምስጋና እልል በሉ ቁሙ ለምስጋና እንደ እግዚአብሔር ያለ እልል በሉ ቁሙ ለምስጋና ነገሥተ ተርሴስ ወደ ሰያት እኛ የመጣነው ሊያ ለማየት ነገሥተ ተርሴስ ወደ ሰያት እኛ የመጣነው ሊያ ለማየት ወይ ግሩም ወይ ግሩም እንዲህ አለ ዓለም ወይ ግሩም ወይ ግሩም እንዲህ አለ ዓለም እኛ የመጣነው ሊያ ለማየት ነገሥተ ተርሴስ ወደ ሰያት እኛ የመጣነው ሊያ ለማየት ወይ ግሩም ወይ ግሩም እንዲህ አለ ዓለም ወይ ግሩም ወይ ግሩም እንዲህ አለ ዓለም ወይ ግሩም ወይ ግሩም እንዲህ አለ ወይ ግሩም ወይ ግሩም እንዲህ አለ ዓለም ነገሥተ ተርሴስ ወደ ሰያት እኛ የመጣነው ሊያ ለማየት ነገሥተ ተርሴስ ወደ ሰያት ወይ ግሩም ወይ ግሩም እንዲህ አለ ዓለም ወይ ግሩም ወይ ግሩም ወላዲተ አምላክ እቅፍ ግርታሽ የኔ ማርያዬ ምሳሌ እናቴ ነሽ ወላዲተ አምላክ እቅፍ ግርታሽ እንቅፋት አይንታ
እቅፍ ድግፍ የኛማልያየ ምሳዬ እራቴ ነሽ ድግፍ ታግሽ ማርያም 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 እንወድሻለን 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 ማርያም እንወድሻለን እንወድሻለን ማርያም ሚካኤል 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 ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሐመልማለ ወርቅ ሚካኤል ገብርኤል ገብርኤል That wants ያሬዱን ዜማ አይሆንም አሳዳጊያችን 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 ራጉኤል አሳዳጊያችን ድገሙት ራጉኤል 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 አሳዳጊያችን 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 ራጉኤል አሳዳጊያችን 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 ትምህርት ሶስቱን ፓራዳይሞች እውቀትን ኤክስፒሪየንስን እና አቲቱድናል ቼንጅ የምንላቸውን ሶስቱን ፓራዳይሞች በሰው ልጅ ህይወት ውስጥ ለማስፈን ትምህርት ትልቅ መሳሪያ ነው። ጥበብ እግዚአብሔር መፍራት ነው። የጥበብ መጀመሪያው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት የክብር አክሊል ነው ይላል ሰሎሞን። ዛሬ እንግዲህ ለልጃችን የምንነግራት ምንድን ነው? አዎ 12ኛ ክፍል ፈጽመሽ ጨርሰሻል። በዚህ የትምህርት እርከን የሚገኘውን እውቀት አግኝተሻል። ይህ እውቀት ግን ብቻውን ከሆነ ባዶ እውቀት ነው። አብረሽ ጥበብ መጨመር አለብሽ። ጥበብ ደግሞ እግዚአብሔርን መፍራት ነው የሚለው ነው። ይሄ የመጀመሪያው ቤተክርስቲያን የምታስተላልፈው መልእክት ነው። ስለዚህ ቤተክርስቲያን ሰውን ፍጹም ነው፣ ሰውን ሙሉ ነው የምትለው እውቀት ሲደመር ጥበብ ሲኖረው። ሁለተኛው ትህትና ነው። ሁልጊዜ እውቀት ሲደመር ጥበብ ያለው ሰው ትሁት ይሆናል። ስለዚህ እውቀትና ጥበብ አንድ ላይ ሲሆኑ ምን ያፈራሉ? ትህትና ያፈራሉ። ይሄ ከእግዚአብሔር ያገኘሁት ነው፣ ይሄን መምህራኖቼ የሰጡኝ ነው፣ ይሄን ደግሞ ከወላጆቼ ያገኘሁት ነው ብለን ለሌሎቹ ክሬዲት መስጠት እንጀምራለን ማለት ነው። ይሄ ሶስተኛው ነጥብ ነው። አራተኛው ነጥብ እውቀት፣ ጥበብ፣ ትህትና አንድ ላይ በሚሆኑበት ጊዜ ውጤት የምንለው ነገር ይመጣል። ውጤት እናገኛለን። በተማርነው ትምህርት ባገኘነው እውቀት፣ በጥበባችን ጥበባችን ምንድነው? እግዚአብሔር መፍራት። እግዚአብሔርን በመፍራታችን ትሁት በመሆናችን ቀጥሎ የምናገኘው ነገር ሰክሰስ ነው፣ ውጤት ነው። ውጤት እናገኛለን። ስለዚህ ውጤታማ መሆን እንድትችይ ልጃችን ባገኘሽ እውቀት ላይ የእግዚአብሔርን መፍራት ጥበብ እንድትጨምሪበት፣ ትሁት እንድትሆኚ ያስፈልጋል።
በዚህ ውስጥ እንግዲህ አብረን የምናየው ነገር ምንድነው? ሁልጊዜ በክርስቶስ ላይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የተተከልሽ ከሱ ጋር የተጣመርሽ መሆን አለብሽ። ሰው ሁልጊዜ በክርስቶስ ላይ በክርስቶስ መሰረትነት ላይ ሲቆም ይሄ ሰው ነው ይባላል። ክርስቲያን ብቻ አይደለም ሰው ይሆናል ማለት ነው። ሰው ማለት በክርስቶስ መሰረትነት ላይ የቆመ ሲሆን ነው ሙሉ ሰው የሚባለው። ዛሬ በግራጁዌሽን ቀን የምንናገረው ለምንድን ነው? በምርቃት ቀን እነዚህ ነገሮች የሚነገሩት በሚቀጥለው የትምህርት እርከን በሚቀጥለው የትምህርት ምዕራፍ የበለጠ ውጤታማ እንድትሆን። Congrats, Nati. በጣም ነው የምንወድሽ. I love you so much. We're so proud of you and we can't wait to see what's ahead. Hi Liat, I love you so much. I'm so proud of you. I've known you since we were young and I'm so proud to see you grow and I can't wait to see what the future has for you. እንኳን ለዚህ ቀን አደረሰሽ. I'm happy you graduated and then I'm also proud of you. I'm always there for you as a big brother and I love you so much. ተባረኪ። ትልቅ ደረጃ ከዚህ የበለጠ ደረጃ ያደርስሽ። እናትሽ ነኝ። ነፂንም አንቺንም አሳድጌያለሁ። ለዚህ አውቅቻለሁ። ተመስገን። በመጀመሪያ ጊዜ እግዚአብሔርን ማመስገን ፈልጋለሁ። ካለሱ እዚህ አልደርስም። የኔ ልብ ውስጥ እግዚአብሔርን የገባው ከልጅነቴ ጀምሮ ነው። አሁን ግን ፍቅሩን ነው ያወቅኩት። ፍቅሩ እዚህ እንዳደረሰኝ ለኔ ብሎ የተሰቀለልኝን እግዚአብሔር አምላኬ ይሄ ስላደረገልኝ ሁሉ ነገሬን ለሱ ነው የምሰጠው። ሁሉ ነገሬን ሁሉ የተደረገው ሁሉ ለሱ ነው። በመቀጠል አባቴን ነው ማመስገን የምፈልገው። አባቴ ስራ ሌሊትና ጠዋት ቀኑን ሙሉ እየሰራ ለፍቶ ደክሞ እንቅልፍ ሳይተኛ ለኔ እንደዚህ ስላደረገልኝ እውነት እግዚአብሔር ውለታውን ይክፈልልኝ ነው የምለው እንጂ ሌላ ምንም ነገር ነው የለኝም። የአባቴ ልብ ነው የተሰጠኝ። እኔ አባቴን በቃ የኔ he's my emotional supporter. He is there for me from ከላይ እስከ ታች። አንድ ምክር ከሱ የተሰጠኝ አለ ሁሌ ይዤው ልቤ ውስጥ የሚሆነው ይሄ ምክር ሁሉንም ነገር በጥሩ አይን እዩ። ሁሉንም ነገር ይሄ ምክር ዓለም like እንዴት አስተያየቴን እንዴት እንደቀየረው አታውቁም። እና እሱን ሁሌ በልቤ ይዤው እስካሁን ድረስ በደስታ እንደዚህ ቤተሰብ የፈጠረልኝን ሁሉ ለሱ ምስጋና አቀርባለሁ። ከዛ በመቀጠል ደግሞ እናቴ ጓደኛዬ ናት። እናቴ በቃ እሷ ማለት ሁሉንም ነገር ምሮጥባት ጋር ነው። ሁሉም ነገር ምሮጥላት ናት። When I have something going on, the first person I run to is my mom. እሷ ደግሞ ጥንካሬን ጭምር ናት። She's my supporter. በጣም ነው የምወዳት። እዚህ ያበቃችኝም በአጠንክራ ርህራሄ ልብ ስላለኝ ለሁሉም ነገር ስለምጨነቅ እሷ ነበረች ይዛኝ እስከዚህ ድረስ ያደረሰችኝ ማለት ነው። ኢቭን ከልጅነቴ ጀምሮ እኔ I have faced many challenges in my life. እና ሁሌ ሮጬ እሷ ጋር ነው የምሄደው። እሷ ደግሞ ጥሩ ምክር ነው የምታስኬደኝ። እና ለዚህ ስላበቃሽኝ እናቴ እወድሻለሁ። በጣም ነው ማከብርሽ። እግዚአብሔር ይጠብቅሽ። ሁለታችሁንም በጣም ነው የምወዳችሁ።
በጣም ነው ማከብራችሁ። እግዚአብሔር እድሜ፣ ጤና፣ ፍቅር ይስጥልኝ። በጣም ነው ማከብራችሁ። አመሰግናለሁ። በመቀጠል አቢጌልን፣ ሄመንን፣ ዮሐናን እና ሊናን ነው ማከብረው። እነሱ ካልኖሩ በቃ እኔ ሊያት አልባልም። Okay. She's a great girl. Onat, she's a great friend. I'm really proud of you for who you are and who you've become right now. My friend is gonna say everything in English. I'm gonna say it in Amharic. Mebran ይቅፍ አድርጋ አነሳሻለች። ክብርና ምስጋና ለእሷ ይገባል ከነ ልጇ። Congratulations. በጣም ማከብርሽ ወድሽ ጓደኛዬ ነሽ። በዚሁ ቀጥይ። ከዚህ በላይ ደግሞ ብዙ ነገሮች እንጠብቃለን። What else? I've learned a lot from you. Yes. And I know you've learned a lot from me as well. Yeah. But no. Sorry. But yeah, ብዙ ነገር እንጠብቃለን። መብራን ካንቺ ጋር ትሁን፣ መንገድሽን ታብራለሽ። Thank you so much. ቤተሰቦቻችሁ በጣም ታድላችኋል። እንደዚህ አይነት ልጅ ስላሳደጋችሁ በጣም እግዚአብሔርን ተጨምሮብን። እመቤቴ ማርያም ኮንግራቹሌሽን። እመቤቴ ማርያም በአንቺ በሄድሽበት ሁሉ እሷ ትከተልሽ፣ ጥላ ከተላላ ምንም ነገር ከእሷ አትለይ፣ እኛንም ደግሞ አትሽ። ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን።